ሃይ እንዴት ናችሁ ሰላም ናችሁ? እኔ ደህና ነኝ። ዛሬ አንድ ቪዲዮ ይዤላችሁ መጥቻለሁ። ምንድነው ያም ቪዲዮ የመጽሐፍ ቅዱስ ማብራሪያ ነው። መጽሐፍ ቅዱስ ላይ ማንኛውም አይነት ጥያቄ ካላችሁ ያንን ጥያቄ ከመጽሐፍ ቅዱስ ጋር እያስተያየ ለመመለስ የሚችል ዌብሳይት ነው ይዤላችሁ የመጣሁት። ሊንክ ከታች አስቀምጣለሁ። ልክ በዚህ መልኩ ወደ ውስጥ ስትገቡ በዚህ መልኩ ይመጣላችኋል። ተደጋጋሚ መጠይቆች አሉ። ለምሳሌ ብዙ ጊዜ የተጠየቁ አንዴ ከዳንክ ሁሌም ድንሃል የሚል ጥያቄ ተጠይቋል። ከሞት በኋላ ምን ይሆናል? ዘላለማዊ ዋስትና፣ የክርስቲያን ራስን ማጥፋት፣ መጽሐፍ ቅዱስ ስለ ስላሴ፣ የክርስቲያን ጥምቀት እያለ ብዙ ጥያቄዎች አሉ። በልሳኖች መናገር፣ ኢየሱስ በሞቱና በትንሳኤ መካከል ለሶስት ቀናት የት ነበር? መጽሐፍ ቅዱስ ስለ ዳይኖሰሮች ምን ይላል? በመጽሐፍ ቅዱስ ውስጥ ዳይኖሰሮች አሉ ምናምን እያለ ብዙ አለ። ለምሳሌ እዚህ ደግሞ ሴት መጋቢዎች፣ ሰባኪዎች በመጽሐፍ ቅዱስ በአገልግሎት ውስጥ ስለ ሴቶች ምን ይላል የሚል አለ። ለምሳሌ ይሄኛውን ነካ አድርጋችሁ ወደ ውስጥ በምትገቡበት ጊዜ ማብራሪያ አለ። ሴት መጋቢዎች፣ ሰባኪዎች በመጽሐፍ ቅዱስ በአገልግሎት ውስጥ ስለ ሴቶች ምን ይላል ተብሎ የራሱን የሆነ መጽሐፍ ቅዱሳዊ ማብራሪያ ለመስጠት ይሞክራል። ከዛ እንደገና ትወጣላችሁ። ስትወጡ ብዙ እንትኖች አሉ። ሌላ ጥያቄዎችን ደግሞ ማግኘት ስትፈልጉ ወደ አማርኛ መነሻ ገጽ የሚል አለ። እዛ ውስጥ ትገባላችሁ። ስትሄዱ በዚህ መልኩ ይመጣላችኋል ማለት ነው። ከዛ ስለ እግዚአብሔር መንግስት አስፈላጊ መጠየቅ፣ ተደጋጋሚ ጥያቄዎች ስለ እግዚአብሔር፣ ጥያቄዎች ስለ ኢየሱስ ክርስቶስ፣ ጥያቄዎች ስለ መንፈስ ቅዱስ፣ ጥያቄዎች ስለ ድህነት እየተባለ ብዙ ስለ መላእክት፣ ስለ አጋንንት፣ ስለ ክርስትና ህይወት፣ ስለ ጸሎት፣ ስለ ኃጢአት ብዙ ናቸው ያሉት። በዛ ውስጥም ብዙ ነው። ለምሳሌ ስለ እግዚአብሔር መንግስት የምስራች ተብሎ በሚገባበት ወቅት እንደዚሁ ልክ እዛ ውስጥ ብዙ ጥያቄዎች አሉ። ለምሳሌ ዘላለማዊ ህይወት አለን የሚሉ፣ የድህነት እቅድ፣ ብዙ አይነት ከሞት በኋላ ምን፣ ስትሞት ወዴት የምትሄደው እያሉ መጽሐፍ ቅዱስን የመጽሐፍ ቅዱስን ቃል ከቃል እያገናኙ ለመመለስ የተሞከረበት ነው። በጣም ጥሩ ሆኖ አግኝቼዋለሁ። እኔ በበኩሌ በጣም ተጠቅሜበታለሁ። ከዛ ደግሞ ጥያቄዎች ሲኖሯችሁ ለመጠየቅ የራሳችሁ ጥያቄ ለመሆኑ ሲኖር እዚህ ጋር ትገባላችሁ። በእንግሊዘኛ ነው የምትጠይቁት። ለምሳሌ እዚህ ጋር ሰርች ማድረግ ትችላላችሁ። ጥያቄዎችን ደግሞ አሁን ገብታችሁ ኢሜል አድሬሳችሁን ሁሉን ነገር ጠይቃችሁ እዚህ ጋር ጥያቄያችሁን ጠይቃችሁ ሰብሚት ማድረግ ትችላላችሁ። ከሶስት እስከ 7 ቀን ባለው ጊዜ ውስጥ ከመጽሐፍ ቅዱስ አንፃር እያስተያዩ ለመመለስ ሙከራ ያደርጋሉ። እጅግ በጣም ድንቅ ነው። ተጠቀሙበት። እኔ ተጠቅሜያለሁ። በጣም አመሰግናለሁ። የዩቲዩብ ቻናሉን ሰብስክራይብ፣ ሼር በማድረግ ለሌሎች እንዲደርስ ማድረጋችሁን እንዳትረሱ። እጅግ በጣም አድርጌ አመሰግናለሁ።